ቴሌቪዥን እንደ ፊልም ልታዩ የመጣችሁ ምንም አትቀበሉም። የምትጸልዩ አብራችሁኝ ግን ታሪካችሁ ተቀይሮ ትወጣላችሁ። ልባችሁን ከፍታችሁ የምትጸልዩ ጌታ ያገኛችኋል። አያ ቸርች ስለቀያየርን አገልጋይ ስለቀያየርና ስላመንን ነው ነገር የሚቀየረው። ይሄን ማለዳ እመኑበት። ቤታችሁ ያለውን ነገር ተውት፣ ቁዘማውን ተውት፣ ሁኔታውን ተውትና ልባችሁን ከፍታችሁ መጸለይ ጀምሩ። ሳታገኘኝ አትውጣ እያላችሁ ጸልዩ። ቢቢክታራ ሱካቫላ ባጋባይ ለአንዲት ነፍስ ለምትደርስ አመሰግንሃለሁ። ይሄ ሚስጥር ምንድነው? የእግዚአብሔር ልጅ ያለው የእግዚአብሔር ልጅ ስላለኝ ነዋ። ኢየሱስ ስላለኝ ድገሙት ያላችሁ ሰዎች የእግዚአብሔር ልጅ ኢየሱስ ስላለኝ ነዋ። ስኖር ሳለ በዚች ዓለም ምንም ነገር ብርቅ አይደለም። የኦሆታ ካማኖስ አንዳ ባህራባዲያ ሁሉ ከንቱ ነው ካንተ ውጪ። እስኪ ምንም ነገር በሉት እስኪ ምንም ነገር አይገርመኝም አያስገርመኝም። ምንም ነገር አይደንቀኝም አያስደንቀኝም። እኔን የሚደንቀኝ ኢየሱስ ከኔ ብለጡና በሉት ኢየሱስ እስራትን የሚፈታ እሱ ነው። እርግማንን የሚሰብር እሱ ነው። ኢየሱስ አዎ በሉት እስኪ አዳኮፋ ካፓራዳያባ ኢየሱስ ኦ ገነ መከና አርኪኪያ ሙለቱ ሚደንቀ ኢየሱስ ምንድነው ደስ የሚለኝ የፈሰሰ ነው ነገር ውስጤን ደስታ የሞላ ሐሴት አይ ካታራባጋቦ ሳቫና ማካባዳና ያቦስ አይ አላባባ ካታናማ ሁሉ ይነሳል። እንጸልያለን። እንዲህ ነው የሚለው መጽሐፍ ሲናገር ዲያብሎስን ተቃወሙት እሱም ከእናንተ ይሸሻል። አሜን ነው ወይ? አሜን አትሉም ወይ? ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ይላል። ዲያብሎስ በእናንተና በእናንተ ቤት ላይ ያደረገው ነገር ሁሉ እየተቃወምን እንጸልያለን። እጃችሁ ከፍ አድርጉ። ማሃዳሃራ በሐሳንዳላቦሽ በበሽታ ቢሆን በርግማን ቢሆን በሞት ቢሆን በምንም አይነት ምድብተኛ ወሩ ላይ የተመደበ ፋይናንሳችሁ ላይ የተመደበ ስራችሁ ላይ የተመደበ ተነስቶ ሁሉ ይጸልያል። እጅሽን ከፍ አድርጊ። አኖሆ ቦጋባባስ እንድከስር የተሰራ በሉ ብለጡኝና በሉ በዚህ ወር በሉ ድገሙ በዚህ ወር እንድከስር የተሰራ እንድሞት የተሰራ እንድትታመም የተሰራ ለጨለማ የተላከ በሉ በዘር ውስጥ የተላከ በሉ ከዘመኔ ላይ ፍረስ በሉ። አሁን ቸርች እየመሰለኝ ነው። ፍረስ በሉ በኢየሱስ ባባባባባባ ድግምት ይፈርሳል። የሞት ድግምት ይፈርሳል። የጨለማ ድግምት ይፈርሳል። ተቃዋሚ ቁሚና ለባባባባባ ልቀቅ በሉ። ዘመኔን ልቀቅ፣ እግሬን ልቀቅ። በበሽታ የገባ በጤናዬ ላይ የገባ በትዳሬ ላይ የገባ ድግምት ፍረስ። ተቃውሙ። ከመቀመጫ ድረስ ውጣ በሉ። ውጣ ከላይ ላይ ውጣ፣ ከቤቴ ላይ ውጣ፣ ከዘመኔ ላይ ውጣ። በስሜ የተሰራ በትዳሬ የተሰራ በጤናዬ የተሰራ በሉ በፀጉሬ ላይ የተሰራ ተነሱና በሉ ዘርጉ እጃችሁን። ይሰማኛል ጎበዞች፣ አዎ ተናጠቁ። ውጣ በሉት በኢየሱስ። በተለይ አንድ ሴት ያለው ሙሉ ሰውነቷን አስሮ እንዲገላት የተላከ አለ። ጌታ እንዲህ አለ፣ እመተዋለሁ አለኝ ዛሬ፣ እበቀለዋለሁ አለኝ ዛሬ። አትሞትም፣ በሕይወት ትኖራለች። ጠላት ያሰራት ገመድ ይበጠሳል። ጠላት የደገመው ድግምት ይፈረሳል። አሁን ይፈርሳል። ፕሮግራሙን ሳልጀምር ነው አሁን የሚፈርሰው። ከፍ አድርጉ እጃችሁ። በከተኩ ሰተባይ ዛሬ የበሽታ ማዕበል የሚነሳል ሰው ንካውና የበሽታ ማዕበል ይነሳል አልበል። ኤችአይቪ ብትለው ሁሉ አጋንንታዊ በሽታ ነው፣ አጋንንት ነው። አሜን ነው ወይ? አሜን አትሉም ወይ?
ኃይል እንዲኖረን በቃ ስንገባ ኢየሱስን አይተን እንድናመልክ ከቋጠሯችን በላይ ኢየሱስ እንዲነካ እንድንገባ ኢየሱስ እንዲናገረን እንድንገባ ዛሬ ለህይወቴ ይናገረኝ ዛሬ ታሪኬን ይፍታ። የተዘጋጀ ሰው ቢኖር እኮ ራሱ አጋንንቱ ራሱ ሲመጣ ይጮሃል። እውነቴን እኮ ነው የምነግራችሁ፣ ጌታ ምስክሬ ነው። እኔ በአገልግሎቴ ብዙ አይቻለሁ። ገና ጉባኤ ውስጥ ስገባ ይጮሃል። ገና ስቆም ለምን የተዘጋጁ ሰዎች ስለሆኑ አይቀመጥም። እንዳለችው እህቴ ውርር አረገኝ። አንተ ስትቆም እንዴት ነው ማይወራት? ክብሩን ይዤ ነው የምቆመው። አሜን ነው ወይ? አየ ውጣ ውጣ ካለ ከጨነቀ አፋሽክ ምናምን ካለ ልቀቀኝ ብለህ ማስለቀቅ ነው። አለበለዚያ ወደ ልሳን ወደ ጸሎት ለመንፈስ ቅዱስ ኃይል መነቃቃት መግባት መቻል አለባችሁ። አሜን። ይሄን እንደ አዲስ መናገር አልነበረብኝ፣ ወደ መልእክቴ ነበር መግባት የነበረብኝ። ግን እንደ ቴሌቪዥን እንደ ሲኒማ ቤት እየሆነ ነው ቸርች ይሄደ ያለው። አንዳንድ ቸርች ጨርሶ ጸሎት አይጸለይም፣ ቃል ይሰበካል፣ ጌታ ይባረክ ለልጆች እንጸልያለን ይባልና ይወጣሉ። አጋንንቱን ይዞ ሰው ጎምደል አንድ ቀን ለኩ ዝም ብዬ ለአምልክ ብዬ ስገባ ደብል ተሸክሟል ሰው ሳይ እንደ አጋንንት ቸርቹ 5 ደቂቃ ቢሰጡኝ አልኩ። ጌታ ምስክሬ ነው። አጋንንት ብቻ ያልኩ ተባረኩ። ሳምንት ደግሞ ነው ጸልይላችሁ። ኖ we have to cast out። ሰላም ኑሮ መኖር አለብን። ጌታን ተቀበልን ብለን መጨነቅ የለብንም። ክብር ለኢየሱስ ይሁን። ዛሬ እንግዲህ ማዕበሉ ጸጥ ይላል በሚል ነው የምሰብከው። ጎናችሁ ያለውን በሉት አሜን ነው ወይ? እግዚአብሔር ነው የተናገረኝ በደንብ በሌሊት ይሄን ቃል ባይሰጠኝ እና ጌታ እንዲያለኝ ማዕበሉ ጸጥ ይላል ባላችሁ። ማካታ ዳሻ ካማና ባሳካ ከፍ አድርጉና ማዕበሉ ጸጥ ይላል በሉት። በህይወቴ የወጣ በሉ፣ በስራዬ የወጣ በሉ፣ በትዳሬ የወጣ በሉ፣ በትምህርቴ የወጣ በሉ። ማዕበሉ ጸጥ ይላል በኢየሱስ ስም። ማዕበሉ ጸጥ ይበል በናዝሬቱ በኢየሱስ ስም ጸጥ ይበል። በቤትሽ የወጣ ማዕበል፣ በልጆች የወጣ ማዕበል፣ በአገልግሎት የወጣ ማዕበል፣ በስራ የወጣ ማዕበል ዛሬ ማለዳ ጸጥ ይበል። ጸጥ እናሰኘዋለን ዛሬ ጸጥ ይላል። ሃሌሉያ ሾታ ካማና ባራ ሴና ቫኖ ባራ ዲያላባ። ክብር ለእግዚአብሔር ይሁን። ሁላችንም የእግዚአብሔርን ቃል በማርቆስ ወንጌል ምዕራፍ 4 ከቁጥር 35 እናወጣለን። ክብር ለኢየሱስ ይሁን። አሜን ይባላል። ኧረ አሜን ይባላል። ኦ ቫላቲ ጌሰቲኒያ ማሮ ሰካኒ በኢየሱስ ክርስቶስ ስም አነበዋለሁ። ማርቆስ ወንጌል ምዕራፍ 4 ከቁጥር 35 በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳይቱ እንዲወስዱት ሌሎችንም ታንኳዮችንም ከእርሱ ጋር ነበሩ። ብርቱ አውሎ ንፋስም ተነሳ፣ ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋስም ተወ፣ ታላቅ ጸጥታም ሆነ። ሃሌሉያ! ዛሬ ታላቅ ጸጥታ ይሆናል። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁ አላቸው። እጅግም ፈሩና እንዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ኦማታ ካራባስ ጎን ያለውን እንዲህ ያዘውና ዛሬ ኢየሱስን ባላየህበት መንገድ ታየዋለህ በለው። ይሄኛው ከባድ ነው ባልከው ጉዳይ ላይ በለው ኢየሱስን ታያለህ በለው። አረ ድምጻችሁ አይሰማኝም። አሜን ነው። ይሄ አስጨናቂ ነው፣ ይሄ አይቻልም በተባለ ጉዳይ ላይ ኢየሱስን ታየዋለህ በለው። አንዳንድ ጊዜ እንደውም ኢየሱስ ከባድ ነገር ላይ መገለጥ ይወዳል። ክብር ለኢየሱስ ይሁን። አንዳንድ ሰው ለትንሽ ነገር ያምናል፣ ለትልቅ ነገር አያምንም። ጌታ ለትልቅ ነገር እንድናምን ይፈልጋል። ለትልቅ ችግር፣ ለትልቅ መከራ፣ ለትልቅ በሽታ፣ ለትልቅ ሐዘን፣ ለትልቅ ዝግበር ትልቅ ነው ለተባለ ለሚያስጨንቅ በሰው አይምሮ ለማይቻል በሪፈር ለማይቻል በሐኪሞች ለማይቻል በመንግስት ለማይቻል በዘመዶችሽ ሞክረሽ ላልቻልሽው በጓደኛ ሞክረ ላልቻልከው ዛሬ በሱ ይገለጣል በኢየሱስ ሃዶቫ ጆና ማሳካባላባ። እዚህ ጋር የምናየው ጌታችን ኢየሱስ ጌርጌሶን ወደምትባል ስፍራ በጀልባ በመርከብ በተሳፍረው እየሄዱ ሳለ የተነሳ ማዕበል ነው። ማዕበል በተለያየ አይነት መንገድ ይነሳል። ማዕበሉን ጸጥ ከማስባል በፊት ከምን መነሳቱን ማወቅ መቻል አለብን። ብዙ ጊዜ የሚነሱብን ነገሮች ለምንድን ነው ብለን ስለማንጠይቅ ወደ መልሱና ወደ መፍትሄው ማንሄደው ለዛ ነው። ዛሬ ግን እንዲህ ይሆናል። ማዕበሉ የመጣው ከምን የተነሳ እንደሆነ ትለያላችሁ። ከዛ ማዕበሉ ጸጥ ይላል። ንከው ያንተ ማዕበል ከምን የተነሳ ነው የመጣው በለው። ከዘር ማንዘር መንፈስ ነው በለው። ከጨለማ አሰራር ነው በለው። ከኃጢአት ነው። አሜን ነው ወይ? ዛሬ ጸጥ ይላል በለው። ክብር ለእግዚአብሔር ይሁን። አረ በደንብ አሜን ይባላል። አሜን።
ማዕበል የሚመጣበት የራሱ አይነት ምክንያት አለው በሰው ህይወት። ጌታችን ኢየሱስ ክርስቶስ ወደ ጌርጌሶን እየሄደ ያለ ይሄ ማዕበል የተነሳው በመናፍስቱ ዓለም ቁጣ፣ ለምን ከተማችን ይገባል፣ ለምን ይፈውሳል፣ ለምን ታምራት ያደርጋል የሚል የማስደንገጥ ነው። ዛሬ የማስደንገጥም ማዕበል ካለ በኢየሱስም ጸጥ ያደርገዋል። በስራ ቦታ የማስደንገጥ ማዕበል የወጣባችሁ፣ በትዳራችሁ ላይ የማስደንገጥ ማዕበል፣ ወይኔ ዘንድሮ ሊፈርስ ሊበላሽብኝ ነው ይሄ ሊሆንብኝ ነው ብላችሁ የፈራችሁት በኢየሱስም ዛሬ መልእክት አለኝ። የፈራችሁት አይወርሳችሁ። ያ የማስፈራት ማዕበል ዝም ይላል፣ ዝም ጸጥ ይላል በኢየሱስም። ሾኮቦ ሳባላባይ ዝም ይላል በሉ እስኪ በኢየሱስም ዝም ይላል። አየ የማስፈራት ማዕበል አለ። ታሎጎቦስ ክፉ አዋጅ ማዕበል አለ። የበሽታ ማዕበል አለ። ይሄ ነገር ብዙ ሰዎች የሚሉት አለ ወደ ካንሰር ይለወጥብሻል ተብያለሁ ይላሉ ሲጸልይላቸው። የማስፈራት ይሄ ማዕበል የበሽታ ማዕበል ነው። ከምንድን ነው የመጣው ብሎ ምንጩ ማወቅ ያስፈልጋል። እንደምታውቁት የዛሬ 2 ሳምንት የነበራችሁ ስናገር የነበረው በዛ ሌጊዮን ያለበት ሰውዬ፣ ሌጊዮን መንፈስ ያደረበት ሰውዬ ጌታ ኢየሱስ ክርስቶስን አይቶ የጮኸው ያ ሰውዬ ላይ የነበረው መንፈስ ነው ማዕበሉን ያስነሳው። ከገባ ምን ሊያረግ ሊያበላሽ፣ ከገባ ነገራችንን ይመታብናል፣ ከገባ ስራችንን ያፈርስብናል። ሚስጥሩን ማወቅ አለብን። የብዙዎቻችን የበሽታ ችግር ከመናፍስቱ ዓለም ከጨለማው ከዘር ማንዘር መንፈስ መሆኑን መጀመሪያ ማወቅ መቻል አለብን። አንዳንድ ሰዎች እንደዚህ ይላሉ፣ አረ ይሄ እንትን ነው፣ ይሄ ምንድነው? አሁን ሳይንስ የሚለው ሐኪም የሚለው ነገር ይለያያል አይደል? ብዙ ጊዜ አንድ ልጅ አፉ እንደዚህ ተጣመመ። ሲጣመም ምንድነው አሉ፣ ይሄ ቴራፒ ነው ምናምን አሉ እና ቀጠሩት። ተቃንቶ ትሄዳል አልኩት። አሜን ነው ወይ? ቴራፒም ቬራፒም እኔ አይገባኝም፣ ይለቅሃል አልኩት። አሜን ስለው ከላዩ ላይ መልሰው ስለው መልስ። ክብር ለኢየሱስ ይሁን። ደብረ ዘይት እናትየው ነብይ ፀሐይ የምትባል አገልጋይ አለች። እዛ በምታገለግልበት ነው ሄጂ ያገለግልኩ ደብረ ዘይት። ልጅቷ እናትየው አገልጋይ ናት። ልጅቷ ደግሞ አፏን አጣሞታል መንፈሱ። ሐኪም ሌላ ነው ያላቸው። አፏን አጣመም ያለው እያለ ወጣ። ቪዲዮ አለ አይታችኋል። ስፒሪቱን ማወቅ ነው። እኛ በመንፈስ ምናምን አሜን ነው ወይ? ጎን ያለው በስጋና በመንፈስ ነው በለው። አንዳንድ ሰው ሁሉንም መንፈስ አደርገዋለሁ እኔ በተለይ ኢየሱስ ጌታ ከመንፈስ ነው። ይሄን መንቃት መቻል አለብን። ከምንድነው ማዕበሉ የተነሳው? ለምንድነው እኔ ላይ ትግል የሚበዛብኝ? ስራ ልሰራ ስል ለምንድነው ስራዬ ቁልፍ የሚለው? ለምንድነው የመጣ ነገር ደርሶ ወደኔ የሚመለሰው? ለምንድነው እጄ የማይገባው? ለምንድነው ፌል የሚያደርግብኝ? ለምንድነው የኔ ብቻ የሚዘጋው? መጠየቅ መቻል አለባችሁ። ቢሃይንድ መንፈስ አለ፣ ጨለማ አለ። እሱ ዛሬ ይገለበጣል። ማዕበሉ ጸጥ ይላል በኢየሱስ ስም። ማዕበል የሚያስነሳ መንፈስ አለ። አንዳንዱ የቀናባችሁ መንፈስ የወሬ ማዕበል ሊያስነሳባችሁ ይችላል። በስራችሁ ላይ፣ በአገልግሎታችሁ፣ ኢቭን በትዳር ላይ የውሸት ወሬ ሊያስነሳ ይችላል። ይችልበታል። ባይዞይ ትዳር እኮ የሚያፋታው በጣም 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 ከባድና ሚስጥራዊ አሰራር ነው። የጨለማ አሰራር የሚሰራው። አንድ ጊዜ ሱሉልታ እያገለገልኩ ከሱሉልታ የመጣው እያገለገልኩ ሙሉ ወንጌል እያለው እንደዚሁ ምን አለ መንፈሱ ዲኤንኤ ቀይር ያለው አለ። ዲኤንኤ ቀይሮ አጣላቸው። እሱም በሌሊት በህልሙ ልጁ ያንተ አይደለም አለው። ያንተ አይደለም አለው። በህልም ጌታ ገልጦልኛል። ጌታ ገልጦለት አይ አንዳንድ ህልም እኮ ያስቀኛል። እንደው አንዲ በለው አንዳንዱን ህልም ፈትሸው በለው። ጥርጣሬ የሚረጭልም የሚልክብህ እኮ አለ። ተደግሞብህ ነው እሱ። እግዚአብሔር ይገልብጠው። ይሄ ማዕበል ዛሬ ይገለበጣል። ቾሎቆቦ ሳታና ማይ ከፋርኩ ማዕበሉ ጸጥ ይላል በሉ። በህይወቴ የወጣ ማዕበል በሉ በኢየሱስ ክርስቶስ ስም ጸጥ ይላል። ማን ነው ያመነ ሰው ጸጥ እንደሚል? ዛሬ ጸጥ የሚያደርገው ጌታ ይወጣል። ጂሰስ ኔም። የዲኤንኤው ስነግራችሁ ዲኤንኤውን ቀይር ያለው አለ ልጁ። እንዴ ነው ዲኤንኤ የሚቀይረው? ለማፋታት ነው። ትዳሩ ላይ እግዚአብሔር እንደሚከብር ስላወቀ ቀድሞ አታክ ያደርጋል። ቀድሞ የሚያበም ነገር ነው የሚፈልገው እንጂ ሰይጣን ምንም እግዚአብሔር ዓላማ ያለበትን ነገር ሄዶ ነው የሚያበላሸው፣ ሄዶ ነው የሚይዘው፣ ሄዶ ነው ዲስትራክት የሚያደርገው፣ ሄዶ ነው የሚያጨልመው። ዛሬ እናገራለሁ። ዛሬ እናገራለሁ። ጌታ በቤታችሁ በነገራችሁ ሊከብር በስራችሁ ሊከብር ሲል ጠላት ጣልቃ ያስገባው ማዕበል ጸጥ ይላል በኢየሱስ ጸጥ ይላል በኢየሱስ ሃላዶቫኒያ ማካይ እና ይሄንን ጌታ ኢየሱስ ተረድቷል። በጣም የሚደንቀኝ ነገር እኛን የሚረብሸን ነገር ጌታን አይረብሸውም። እኛን የሚያናውጠን ነገር አያናውጠውም።
ምን አይነት መሰላችሁ? የኢየሱስ ክርስቶስን ጌትነት፣ የእግዚአብሔርን አምላክነት፣ ኃያልነት፣ ኃይለኛነት፣ የበላይነት የመረዳት አቅማችንን ነው ጸጥ የሚያደርገው። አንዳንድ ጊዜ አይታችኋል። ትንሹን ነገር መጥቶ እንዲያውከን፣ እንድንጨነቅ፣ እንድናለቅስ፣ ተስፋ እንድንቆርጥ፣ እንድናዝን የሚያደርገው መጀመሪያ አይምሮአችን የሚወረው የእግዚአብሔርን አምላክነት ይሰውርብናል፣ ሉዓላዊነት ይሰውርብናል፣ ሁሉን ቻይነት ይሰውርብናል። እንደሚችል አያችሁ። አይችልም፣ ከባድ ነው። ከዚህ በኋላ ያንቺ ነገር ያንተ ነገር ብሎ ካስጨነቀ በኋላ ነው የሚያሳምናችሁ። ዛሬ በኢየሱስ ስም እናገራለሁ። አይምሮና ልባችሁ ላይ የተሰራ ስራ የፈረሰ ይሁን። እንዳታድጉ የተሰራ፣ እንዳትቀቡ፣ እንዳታገቡ፣ እንዳትወልዱ የተሰራ፣ በኢየሱስም ፍሬ እንዳታፈሩ የተሰራ የተሰበረ ይሁን። ሃላካጃና ማሶካ። ስለዚህ ኢየሱስ ስለሚያውቅ ምንም ግድ የለው። ማዕበሉ እያለ እንቅልፍ ለጥ ብሏል። ሃሌሉያ! አረ እርፍ ያርጋችሁ እግዚአብሔር። ሲደገምባችሁ የሚሆኑ ምልክቶችን ሁሉ ነግራችኋለሁ። በእውነት በጣም ሲደገምባችሁ ጠርጣራ ፈሪ ነው የምትሆኑት። በቃ እከሌ ምን ሊያደርገኝ ነው? እከሌ ሊገሉኝ ነው? ሰው እየተከተለኝ ነው? ምልክት የሆነ ነገር ተደርጎባችኋል። ሌሊት አንዳንዱ ተነስቶ ልዘረፍ ነው። በቃ በእውነት ነው የምላችሁ። እስኪ ኮንትሮል ያርጋችሁ መንፈስ ቅዱስ። እስኪ ይሰበር። ምንም አትሰጉም። ስለናንተ ነገር አትሰጉም። ዘና ብላችሁ ነው የምትሆኑ። ሰው ከጨበጣችሁ ምን ሊያደርጉኝ ነው? ይሄኝማ ተለከውብኝ ነው። የፍርሃት ህይወት፣ የድንጋጤ ህይወት፣ የጭንቀት ህይወት ወይኔ ትላላችሁ። ያኔ የሆነ ነገር አድርገውባቸዋል። በስጋ ለባሽ ማለት ነው። እገለብጠዋለሁ። ኢየሱስ በስማችሁ የተሰራ ስራ ዛሬ ይገለበጣል። ካታባሊያ ሞሶቶሽ እስኪ በስሜ የተሰራ ይገለበጣል በሉ። ድገሙና በሉ ባካችሁ። በኢየሱስም ዛሬ ይገለበጥላችሁ። ሲገለበጥ ነገራችሁ ወደ ሰላም ይገባል፣ ወደ በረከት ይገባል፣ ወደ ደስታ ይገባል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ እዚህ ቦታ ላይ የሚገርም ነው። ለጥ ብሎ ተኝቷል። በቃ እነሱ ግራ ገባቸው። ልንጠፋ ነው አሉ። ወይኔ ያሉ በቃ ወይኔ። መጥፋታቸውን ነገራቸው። ማዕበሉን አስነስቶ ነገራቸው። ከዛ ስንጠፋ አይገድምን? ኦሬዲ እኮ ጠፍተናል፣ ግን አንተ እያለ እንዴት እንጠፋለን አሉት። ዩሲ ሃጆና ካባስ ንኩት። ኢየሱስ እያለ መጥፋት የለም በሉት። አንተ ኢየሱስ እያለ መጥፋት የለም በሉት። ሃሌሉያ! አያችሁ፣ ጥፋት በራሳቸው ላይ ተናገሩ። በቃ አለቀልን አሉ። እቺን ፓርት ነው ሰይጣን የሚፈልጋት ለህይወቱ። ዘንድሮ ከስተሃል፣ ዘንድሮ ጨለመብህ የሚልን ሰው አትመነው። አማረብኝ ስትል ቅር የሚለውን ሰው አትመነው። ዲመን የሚሰራበት ነው። ብር አገኘው ስትለው የሚከፋው ሰው አትመነው። ዲመን የሚሰራበት ነው። በኢየሱስም ገለብጠዋለሁ። በጓደኞቻችሁ የሚሰራ ገለብጠዋለሁ። በቅርባችሁ ባለው ሰው የሚሰራ ገለብጠዋለሁ። በኢየሱስም ይገልበጥ። የሚቀና መንፈስ አለ እኮ ፏ ስትሉ የሚቀና፣ ስትጎሳቁሉ የሚንከባከባችሁ መንፈስ የተገለበጠ ይሁን። ስትጎሳቁሉ የሚወዷችሁ እኮ አሉ። አንዳንዶቹ ነገር ሲሳካስ ኩርፍ ድብር እዛው። አሜን ነው ወይ? ቼክ ማድረግ አለባችሁ፣ ማወቅ መቻል አለባችሁ። ክብር ለእግዚአብሔር ይሁን። ምንጩን ማወቅ አለባችሁ። ጌታ ስለሚያውቅ ተኝቷል፣ እረፍ ብሎ ተኝቷል። ጌታ ይባረክ። ስንጠፋ አይገድምን አሉ። ሁለት ነገር ነው። እንዴት እወጣለሁ ብትሉ በእምነት ነው። ነገሩት። ማዕበሉ የሚቆመው በእምነት ነው በሉት። ሁለተኛ በእግዚአብሔር መገኘት ነው በሉት። እንደነገርኳችሁ ይሄኛው ማዕበል በምን የተነሳ ነው አልኳችሁ? በሰይጣን የተነሳ ማዕበል ነው። ስለዚህ ኢየሱስ ስለሚያውቀው ነው የተኛው። በሰይጣን የተነሳ ማዕበል ኢየሱስን አይችለውም። ይችለዋል እንዴ? አራራራ አይችለውም። አንዳንድ ሰዎች እንዲህ ነው፣ ሰይጣንን ስለምናገዝፈው እኮ ነው ከኢየሱስ በላይ ኢየሱስ አይባረክም ብለን ስለምናስብ ሰዎች ሁለት ፎቅ ከሰሩ አስጠንቁሎ ነው እንላለን። ኢየሱስ ይባርካል አንልም። ስለዚህ ጥንቆላኛም ላይ ይሰራብናል ማለት እግዚአብሔር ይገልብጠው። አስጠንቁሎ ይኸውልህ 2 ዓመት አይሰራለትም። 3ኛ ዓመት ላይ ታማሚ ነው ሰው። 3ኛ ዓመት ላይ ይመታበታል። የኔ ኢየሱስ በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ይወርዳል። ምን የሌለበት አሜን ነው ወይ? ምን የሌለበት እግዚአብሔር በረከት ምን የሌለበት ነው? ሐዘን የማይጨምር ሃሌሉያ! ሐዘን የማይጨምር ሰላም ያለው እንቅልፍ ያለው። ብዙ ሰው እንደዚህ አይነት ነገር ያደረገ ሰው እንቅልፍ የለውም። እውነቱን ልንገራችሁ፣ 1 ሰዓት አይተኛትም። እኛ እንዲህ እንዳለን ማንኮራፋት ጀመርን። ጌታ ይባረክ። ጠዋት ብድቅ ስንል ብላ አናውቅም። ጌታ ሆይ ስንት ሰዓት ነው የተኛው? አይተኙም። ብድቅ መንፈሱ ራሱ ያስጨንቃል። አይምሰላችሁ። ስለዚህ እንትኑን አታርጉት። ይሄ ፕሮሞት አታርጉት። ኢየሱስን ፕሮሞት አርጉት። ኢየሱስ ይባረካል። ብርና ወርቁ የኔ ነው ብሏል። ክብር ለእግዚአብሔር ይሁን።
ይሄን ፕሮሞት ስታደርጉ በእናንተ ላይ በረከት ይከፈታል። ሰይጣን ፕሮሞት ምንጩን ማወቅ ይሄኛው በጠላት የተከፈተ ያልኳችሁ ምክንያት ኢየሱስ ወደዛ ከገባ የሚሰራው ስራ አለ። ሀገርን ያስለቅቃል፣ ወጣቶችን ያስለቅቃል፣ ሰፈርን ያስለቅቃል፣ ብዙዎች ያስጨነቃቸውን ያስለቅቃል። ያ ሰው እኮ ብዙ ከሱ ላይ ቁጭ ብሎ ከተማን የሚገዛ መንፈስ እኮ ነው ያለው። አንዳንዱ ነገር እኮ ሰው ላይ ተቀምጦ ነው የእናንተ ነገር የሚቆልፈው፣ አታውቁትም። ሰው ላይ ተቀምጦ አንድ ሰው ላይ ተቀምጦ ያሳመማል። አንድ ሰው ላይ ተቀምጦ አስታውሳለሁ እኔ አንዲት እናት ላይ ተቀምጦ የሁሉንም በር የዘጋ እናትየው ዴሊቨርድ ሲሆን ሁሉም ተከፈተላቸው። 3 4 ቤተሰብ 5 ቤተሰብ 6 ቤተሰብ አንድ ሰው ላይ ሆኖ የሚያሰርቋል። you have to know ከምንድን ነው የመጣው የኔ ችግር ማለት መቻል አለብን። ዛሬ ሰይጣን ያመጣውን ኢየሱስ ይገለብጠዋል። ሰይጣን ያመጣብን ኢየሱስ ይገለብጠዋል። ንኩና ነገሩ ሰይጣን ያመጣብን ዛሬ ኢየሱስ ይገለብጣል በሉት። ሸካቱ ራባጋባጋስ ታላቬና ማሳዳ ሐዲስ አንዳ ባባ ክብር ይሰማኛል። ምን አይነት እንደው ታያላችሁ። ብዙ ሰዎች ነፃ የሚወጡበት ሲዝን ነው ይሄ ሲዝን። ገንዘባችሁ ነፃ ይወጣል፣ ስራችሁ ነፃ ይወጣል። አሜን ነው። የተያዘባቸው ነገር የሚለቀቅበት ሲዝን ነው። ለዚህኛው ሰይጣን ላመጣው ነገር መድኃኒቱ ምንድነው ብንል ማመን ኢየሱስ እንደሚችል፣ እንደሚሰራ፣ እንደሚለውጥ፣ እንደሚሰብር ነው። እምነት ነው የጎደላቸው እዚህ ቦታ ላይ ጌታ ኢየሱስ ይናገር። ሌላ ማዕበል ደግሞ አለ። ሁለተኛው ማዕበል የተርሴስ ማዕበል የምንለው ነው። ያ ደግሞ ዮናስ የተላከበት ሌላ ነው፣ የሄደበት ሌላ። ነነዌ ተልኮ ተርሴስ ሄደ። የእግዚአብሔርን የልብ ሐሳብ ሊፈጽም ከሱ ጥፋት የተነሳ ከኃጢአቱ ከጥፋት ከራሱ ምኞት የተነሳ የሆነ ማዕበል ተነሳ። ከራሳችን ጥፋት ደግሞ ያለ ማዕበል አለ። ንካው። ከራስ ጥፋት ደግሞ የሆነ ማዕበል አለ በለ። መለየት መቻል አለብህ በለ። አሜን። ትንቢተ ዮናስ 1:12-14 ስታይ እኔ ነው ከኔ የተነሳ ነው አለ። አወቀ ችግሩ ከኔ የተነሳ ነው አለ። ያኛው የታዘዘበት መልእክት ይዞ የተላከው እግዚአብሔር የላከው ሌላ ቦታ ነው። እሱ ምን አማረው? ገንዘብ ያለበት ቦታ አማረው። የዘመኑ ይመስለኛል ዮናስ የዘመኑ እንትን ነው መሰለኝ። አንዳንድ ጊዜ እውነቴን እኮ ነው ነገራችሁ። ለምሳሌ የተመቻቸ ቦታ ነው ሁሉም አገልጋይ አሁን የሚፈልገው። እኔ ጋር አሁን ይደውላሉ ከገጠር ምናምንና እንደው ከተማ እንግባ ይሆን ነው ይላሉ ይመስለኛል። ጌታ ብለዋል ወይ? አሜን ነው ወይ? ሰው የተመቻቸ ነገር ነው የሚፈልገው። ለኔ አርጎት ነው ይላሉ። ያያችሁ ነው ገንዘብን እያሳደደ ነው ሰው ማለት። እሱም ወደ ነጋዴዎች ሄደ፣ ወደሚመቸው ለነነዌ ያልተመቸው ተርሴስ በቃ እነሱ ጋር ነጋዴዎች መሃል ነው መሆኑ ምናምን ብሎ ሲል ማዕበል ተነሳ። ዋው! ግን ስለሚያውቅ እሱ ወዲያው ከኔ የተነሳ ነው አለ። ይህ ማዕበል ምንድነው አሉ። እነሱም እኮ ዝም ብሎ ማዕበል አይሆንም፣ ምንድነው ችግሩ ሲሉ ከኔ የተነሳ ነው። ክብር ለኢየሱስ። በመጀመሪያ ለምን ማዕበሉ እንደተነሳ ማወቅ። ጎን ያለው ለምን ማዕበሉ እንደተነሳ አወቅ በለው። እንደ ሀገር እንኳን ማዕበል ሲነሳ ለምን እንደተነሳ ማወቅ መቻል አለብን። ክብር ለእግዚአብሔር ይሁን። እንደ ቢሮ፣ እንደ ቤተሰብ፣ እንደ ጓደኛ ማዕበል የሆነ ችግር ሲነሳ ለምንድን ነው የተነሳው? ከኔ የተነሳ ይሁን እግዚአብሔር በዚህ ሂድ ሲለኝ በዚህ ሄጄ ይሁን? ክብር ለእግዚአብሔር ይሁን። እሱ መድኃኒቱ ቀላል ነው። መመለስ ነው፣ ንስሐ መግባት። እግዚአብሔር ወዳለበት መመለስ በሉት። ጎናችሁ ያለው ደስ አይልም? አይጣፍጠውም? እንደ አይነት ነገር የዘንድሮ ጴንጤ አሜን ነው። ድገምና በለው። እንደ አንዱ አገልጋይ እንዳለው ነው። ሁለት ምሳሌ ትዝ አለኝ። አንደኛው በተለይ ጌታ ሆይ አሜሪካ ላከኝ እያለ ጋምቤላ ልክ ያለው ብሎት ይሄ አይደለም ብሎ አላሉ። ቆይቷል። ጋምቤላ አልፈልግም ምን አደርጋለሁ አሜሪካ ላከኝ የሚመቸው። ልክ ደግሞ አንድ አገልጋይ ደጋግሜ ይሄን እንኳን ነግራችሁ ሊሆን ይችላል እዚህ የምትመጡ አጋንንቱን እያስወጣው ምንድነው የምታደርገው ሲል ሀብታም አደርገዋለሁ ፎቅ እሰራለታለሁ ምናምን ሲል አገልጋዩ ትንሽ ይቸግረዋል መሰለኝ። እውነተኛ አገልጋይ ይቸግረዋል። በዚህ በል ሰተት ብለው ውጣና እኔ ውስጥ ግባ አለዋል። ፎቅ እሰራለታለሁ ፎቅ እሰራለታለሁ ሀብታም አደርገዋለሁ ምናምን አለ። ሰይጣን እኮ እንደ ፎቅ ጋር ሲል ሰተት ብለህ እኔ ውስጥ ግባ አለዋል። ምኞታችን ባጭር መክበር፣ ምኞታችን እግዚአብሔር ካሳየን መንገድ ደርሶ ደግሞ አንድ የተቆፈረ አይቻሉ ፌስቡክ ላይ ደርሶ ቆፍሮ ደርሷል እኮ ማዕድኑ ጋር ተመልሶ ደክሞ ተመለሰ። በመጨረሻ ሰዓት ትንሽ እግዚአብሔር ሊጎበኘን የደረሰ ሰዓት ላይ ሊሆን ይችላል እኮ እኛ ወደ ኋላ እየተመለስን ያለ ነው ከእግዚአብሔር መንገድ። እግዚአብሔር ሊደርስ እኛ በአቋራጭ ነው። ንካው። አቋራጭ መንገድ አያዋጣም በለው።
ጴንጤዎችም እንደዚህ የሚሉት ነገር አለ። ጥሩ ባህሪ ያለው ይገርማል። ከጴንጤዎች ራሱ ይሻላል ይላሉ ሲደው ካሁን ካሉ ጴንጤዎች ይሻላል። ነብይ ዝም ብለህ ጸልይልኝ ግድ የለም ይመጣል። አረ ይመጣል። ይዟት እንዳይጠፋ እየፈራሁ ኢየሱስ ጌታ ነው። አሜን ነው ወይ? አቋራጭ ኢየሱስ አይከብርበትም። ንገሩት፣ አቋራጭ ኢየሱስ አይከብርበትም ብሎ እረፍት የለውም በሉት። ቀጥታ ይሻላል በሉት። ለምን እንደሆነ ታውቃላችሁ? ክርስቲያንም ራሱ አሁን በዚህ ዘመን ኖርማል ሆኗል። ኢቭን ከዓለማዊ ጋር ከምን እንዴ ጌታ ሰጥቷል ምናምን ብለው የሚጸልዩ እኮ አሉ። እኔ ምን አይነት ትንቢትና ነብይነት እንደሆነ እኔ አልጸልይም። ጌታ ይርዳህ ነው የምለው። ክብር ለኢየሱስ ይሁን። መመለስ የሚለው ማወቅ አለብን። አንዳንድ ሰዎች ሳናቀው ጠንቋይ ቤት ሰዎች ይዘውን ሄደው ሊሆን ይችላል በድሮ። ከዛ የተነሳ የትግል ህይወት የጀመረ ነው። ስማችሁንና ኮዳችሁን ከሰጣችሁ በኋላ በፈለጉ ሰዓት አክሰስ ያደርጋሉ እነሱ። እናንተ የጸሎት ጉልበታችሁን ያደክማሉ፣ ያስተኛችኋል፣ ቢዝነሳችሁን ይበላሉ፣ ትዳራችሁን ይመታሉ። ለምን ሄዳችኋል? ኮዳችሁን ሰጣችኋል። የክርስትና ስም የእናት ስም ይሏችኋል፣ የሆነ ነገር ይሏችኋል፣ ይሰሩባችኋል። ለምን? በፍቃዳችሁ ሄዳችኋል፣ ሰጣችኋል። አንዳንዱ እኮ እንደውም አንዱ ምን አለ? ጥንቆላ ቤት የመጀመሪያ ቀን የሄድኩ ጊዜ አለ ወጣት ሀብታም እንድትሆን ብሎ ይዞት ሄዱ። መጽሐፍ ቅዱስ አውቀዋል ልጁ መጽሐፍ ቅዱስ ነገ እንደሚያገለግለው። ርገጥና ማላሉት ርገጥ ክጅ ያለው በለው አሉት። አይ ይሄ እንኳን ይቅርብኛል፣ ይሄን ከምክድ እንደው ብራብ ይሻለኛል። ጌታ ሲረዳው ነው። አሜን ነው። ስንቱ ሰው ከርቶ ነው እኮ ጌታን ከርቶ ኢየሱስን ከርቶ ወደ ሲኦል የሚገባው። ስለዚህ መመለስ የሚል ነገር ማሰብ መቻል አለብን። ስንመለስ ማዕበሉ ይቆማል። እኔ ነኝ ጥፋቱ ሲል ዮናስ እኔ ነኝ ጥፋቱ ወሩሩኝ ከኔ የተነሳ ነው መልእክት ይዤ መንገድ ስቼ ነው ያለሁት ትክክለኛ ስፍራ የለውም ሲል አንስተው ሲወረውሩት ማዕበሉ ጸጥ አለ። አሜን አትሉም ወይ? ኦቫቶ ካባላ ለሱ መቀመጫ አሰናዳለት፣ መደበቂያ አሰናዳለት እንዳይጠፋ። ክብር ለእግዚአብሔር። ውሃው እንዳይወጣው እጃችሁን ከፍ አድርጉ። አንዲት ነፍስ ዛሬ ትመለሳለች፣ ወደ ቀድሞ ጸሎቷ ትመለሳለች፣ ወደ ቀድሞ ህይወቱ ይመለሳል። አንድ ሰው ዛሬ ከታሰረበት ነገር ለመፈታት ንስሐ ይገባል። አሜን። እመለሳለሁ በሉ እስኪ። በኢየሱስ መመለስ ይሆንላችሁ። አንዳንዶች መመለስ ሲባል ጨንቀዋል ሰው። አንዳንዴ መመለስ ሲባል ዳግም ለመወለድ ጌታ ኢየሱስ ክርስቶስ ንስሐ ባይዘው ሁለት አይነት። አንዱ ለመዳን ጌታ ኢየሱስን ተቀብያለሁ ብለን ዓለምን ሰይጣንን ክደን የምንከተልበት፣ በዕለት ተዕለት ህይወታችን ደግሞ ጌታ በማይከብርበት መንገድ የምንጠመድበት ደግሞ ጊዜ የምንመለሰው ንስሐ አለ። እሱኛው ንስሐ ነው ያልኩት። በጓደኛ በዘመድ በሰው በሆነ ነገር ከጭንቀት የተነሳ ጌታ በማይከብርበት ነገር በዋለበት ከህብረት ነው ባይዘው የሰው ጥፋቱ የሚጀምረው። ከሱ ደግሞ ምን ማለት ነው? መመለስ በሉ እስኪ። እንዴት ይረብሻል ጩኸቱ! መመለስ በሉ እስኪ። እመለሳለሁ በሉ እንጂ ይሁንላችሁ በኢየሱስ። በምሳሌ የምነግራችሁ ህይወታችሁ ላይ ለውጥ እንዲመጣ ብቻ ነው። 46 ሰዓት ሰባኪዎች አሉ። ለውጥ ግን የለም። ለውጥ የሚመጣው ሲገባችሁና ስታምኑ ነው። እንድታምኑ ነው ሁሉ ማወራው። ብታምኑ ኖሮ ዝም ብዬ መጸለይ ጀምራለሁ፣ ኃይል ማለፍ ይጀምራል። አሜን ነው ወይ? ምንም ማነብነብም አያስፈልግም። ዶክተር ዛኪር እንኳን ይሄን መጽሐፍ በደንብ አድርጎ ያስተምረዋል፣ ግን ኃይል የለውም። ዶክተር ዛኪርን ታውቁታላችሁ። ተከራክሮ በዚህ አሳምኗቸው ባይዙ ይሄ በስተት ካነበቡት አስቶ እንትን ዝጉልኛል። መንፈስ ነው ይራሱ ይኸው በዚሁ መጽሐፍ አስተው ሙስሊም ያረጋሉ። ያረጋሉ እኮ መንፈስ ቅዱስ ስለሌለ በውስጣቸው። በዚሁም ሌላ እምነት እንድትከተል ያደርጉ ይችላሉ። አስተው የሆነ ነገር ቀነጫጭበው ኖ መንፈስ ካለበት ግን ምንም አትሆንም። ሻታ ካባናባ አያስተኝም። እኔ አያስት በኢየሱስ እስኪ አያስት በሉት ጎናቸው ሾላ ባካባ ሲመለስ ነገር ተመለሰ። ሲመለስ ባለመልእክቱ ጋር ለማድረስ እድል ተሰጠው። ማዕበሉ ለሞት ሳይሆን ለማስመለጥ ሆነለት። ዛሬ እናገራለሁ፣ የወጣባችሁ ማዕበል ኢየሱስ ጌታ እንደሆነ ይታያል። የተጠነቆለባችሁ ጥንቆላ ፈርሶ ኢየሱስ በእናንተ ላይ ጌታ እንደሆነ እንደደረሰላችሁ ደረሰልኝ የምትል ሴት አለች። ባረከኝ የሚል ሰው አለ። ነገር የለወጠው የሚል ሰው አለ። ታሪክ የተቀየረ የሚል ሰው አለ። ማዕበሉ ጸጥ አለልኝ የሚል ሰው አለ። በኢየሱስ ስም በስጋ ለባሽ የወጣ ማዕበል ጸጥ ይበልላችሁ። በሰዎች የወጣ ማዕበል ጸጥ ይበልላችሁ። በሰይጣን የወጣ ማዕበል ጸጥ ይበልላችሁ።